በአሜሪካን ሀገር የሚገኙ አሳይለም ሲከርስ ወይም ደግሞ ጥገኝነትን አመልክተው በፔንዲንግ ላይ የሚገኙ ACA ወይም ደግሞ አሳይለም ኮኦፕሬቲቭ አግሪመንት በተደረገባቸው 3 ሀገሮች ውስጥ ለማሸጋገር እንግዲህ ዝግጅት እንደጨረሰ የትራምፕ አድሚኒስትሬሽን ተናግሯል። አሳይለም ኮኦፕሬቲቭ አግሪመንት ማለት ከእንግዲህ ከዩጋንዳ፣ ከሆንዱራስ እና ከኢኳዶር አገራት ጋር የተደረገ ስምምነት ሲሆን በጉብኝት በመሄድ በትምህርት፣ በኮንፈረንስ፣ በስብሰባ በተለያዩ ጉዳዮች እንግዲህ አሜሪካን ሀገር ገብተው ያሉና የኮርት ሂሪንጋቸውን ያልጨረሱ ወይም ደግሞ ዲሲዥን ያላገኙ ሰዎችን ይመለከታል ማለት ነው። አፍሪካውያኖችን እንግዲህ በአፍሪካዊቷ አገር ዩጋንዳ የማቆየት እቅዱ እንግዲህ ተግባራዊ ሊሆን የደረሰ ይመስላል። ይህ ህግ እንግዲህ አይመለከታቸውም ተብሎ የሚጠቀሱ የተወሰኑ አካላቶች አሉ። ከነዚህም ውስጥ አንደኛው ኢሚዲየት ፋሚሊ ሜምበር በአሜሪካን ሀገር ያላቸው ባላቸው፣ ሚስታቸው ወይንም ደግሞ ልጃቸው የአሜሪካ ዜግነት የሆኑ ሰዎች፣ እንደዚሁም ደግሞ ሲሪየስ ሜዲካል ወይም ደግሞ ሜንታል ሄልዝ ኮንዲሽን ላይ ያሉ ሰዎች፣ ከዚህ ውጭ ደግሞ ከ18 ዓመት በታች ለትምህርት ለተለያየ ጉዳይ በአሜሪካን ሀገር የሚገኙ አንአካምፓኒድ ቺልድረን ከነዚህ ሰዎች ውጭ ያሉ ሰዎች ሙሉ በሙሉ እንግዲህ ኬዛቸውን ከአሜሪካን ሀገር ውጭ ሆኖ እንዲከታተሉና ኬዛቸው አክሴፕት ሲደረግ ብቻ ወደ አሜሪካን ሀገር እንዲመጡ የሚያሳልፍ አይነት ህግ ነው ማለት ነው። ይህ ህግ እንግዲህ ከ2019 ጀምሮ እስካሁን ድረስ ላለፉት 6 ዓመታት ውስጥ እንግዲህ ኬዛቸው የተንጠለጠለና ምንም አይነት ዲሲዥን ባላገኙ ሰዎች ላይ ተግባራዊ እንደሚሆን ተናግረዋል ማለት ነው። እንግዲህ ከቪዛ ጋር፣ ከጉዞ ጋር፣ ከትራቨል ተመሳሳይ ጥያቄዎች ወይም ደግሞ መረጃዎችን የምትፈልጉ ይህ ትክክለኛው የዊሊ ኢትዮጵያ ቲክቶክ ቻናላችን ነው። ላይክ በማድረግ ፎሎ በማድረግ እንደዚሁም ይጠቅማቸዋል ለምትሏቸው ሰዎች ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። ዊሊ ፍሮም ዊሊ ኢትዮጵያ። መልካም ቀን።